ትልቅ ህልሞች አሉክ። የምትፈልገውን ስኬታማ ህይወት በግልጽ ይታያል። ለዚያውም አሁን የእውነት እየሆነ በሚመስል መልኩ። ነገር ግን በተግባር ስራውን ለመጀመር ሲሆን ትቆማለህ፣ ትጠብቃለህ። ነገ የተለየ ይሆናል ትላለህ። ነገር ግን ነገም ሲመጣ እንደገና የው ነገር ይደገማል። አንተ ብቻ አይደለም፣ እንዳንተ ያሉ ብዙ ሰዎች አሉ። ሰላም፣ እንዴት ናችሁ? ዛሬ በዚህ ቪዲዮ ስለ ፕሮክራስቲኔሽን እንመለከታለን። ትልቅ ምኞት ያላቸው፣ ብዙ ሐሳብ ያላቸው ነገር ግን እርምጃ መውሰድ ላይ የተቸገሩ ሰዎች አሉ። ከሁሉም የከፋው ነገር ከዚህ በላይ መሆን እንደምትችል ታውቃለህ። ነገር ግን የመጀመሪያው እርምጃ ማድረግ አልቻልክም። ይህ ደካማ ሰው ስለሆንክም አይደለም። ይህ ብልህነት ወይም ችሎታ ስለሌለህም አይደለም። ይህ ስለ ልቦና ወይም ሳይኮሎጂ ነው። በዚህ ቪዲዮ በጊዜ ሂደት በአእምሮ ውስጥ ስለተገነቡ ልማዶችና ማምጣት ስለምንችላቸው ለውጦች እንመለከታለን። ጥሩ ዜናው አንድ ነገር ከተገነባ ሊቀየር ይችላል። ነገር ግን በመጀመሪያ በአእምሮ ውስጥ በእውነት ምን እየሆነ እንዳለ መረዳት አለብህ። ለምን እንደዚህ እንደሆንክ ማወቅ አለብህ። ከዚያም ለውጥ ለማምጣት ዝግጁ መሆንህን መወሰን አለብህ። አሁን ህይወት ምን እንደምትመስል እንመልከት። ጠዋት ስትነሳ በጥሩ ሐሳብ ትጀምራለህ። ዛሬ እጀምራለሁ ብለህ ያንን ፕሮጀክት ትሰራለህ። ወደ ግብህ የመጀመሪያውን እርምጃ ትወስዳለህ። ነገር ግን ስልክህን ትመለከታለህ። ጥቂት ደቂቃዎች ብቻ ብለህ ትጀምራለህ። እነዚያ ጥቂት ደቂቃዎች 1 ሰዓት ይሆናሉ። ሳታውቀው ግማሽ ቀን አልፏል። ከምዛ በኋላ እጀምራለሁ ትላለህ። ምሳም ያልፋል፣ ድካም ይሰማሃል። አሁን ደግሞ ፍላጎትህ ይጠፋል እና በድጋሚ ነገ እጀምራለሁ ትላለህ። እንደገና ይደገማል። ማታ ላይ አልጋ ላይ ተኝተህ ሌላ ቀን እንዳባከንክ ይሰማሃል። ነገ የተለየ ይሆናል ብለህ ቃል ትገባለህ። በጭንቅላት ውስጥ እግር ታዘጋጃለህ፣ ለአፍታ ትነሳሳለህ። ግን ነገ በእውነት ሲመጣ ያ ስሜት ጠፍቷል። እንደገና ወደ ስልክ ትመለሳለህ። እንደገና ትሻሻለህ። እንደገና ማድረግ ያለብህን ነገር ሁሉ ትተህ ሌላ ነገር ትሰራለህ። ይህ ሁኔታ ለወራት አንዳንዴም ለዓመታት ሊቀጥል ይችላል እና በመጨረሻ መቼ ነው የምቀየረው ብለህ መጠየቅ ትጀምራለህ። አሁን በአእምሮ ውስጥ የሚሆነውን እንመልከት። አንድ የጭንቅላት ክፍል ትልቅ ነገር ማሳካት ይፈልጋል። ያ ክፍል ግብ ያወጣል፣ ስኬት ያስባል፣ የወደፊት ህይወትህን ያሳይሃል። ግን ሌላኛው ክፍል ምቾት ይፈልጋል፣ አስቸጋሪ ነገሮችን መራቅ ይፈልጋል፣ ከውድቀት፣ ከትችት፣ ካለመሳካት ሊጠብቅህ ይሞክራል። አሁን ምቾቱን የሚፈልገው ክፍል እያሸነፈ ነው። ይህ ማለት ደካማ ሰው ነው ማለት አይደለም። ምክንያቱም የሰው አእምሮ አንድ ተፈጥሯዊ ባህሪ ያለው ህመምን ለመራቅ፣ ደስታን ለመፈለግ ይሞክራል። ይህ መሰረታዊ የስነ ልቦና ባህሪ ነው ሰው ልጆች የሚያሳዩት። አንድ ግብህን ለመስራት ስትዘጋጅ አእምሮህ እንዲህ ሊያየው ይችላል። ብዙ ጥረት ይፈልጋል። መጨረሻው ወደ ማላቀው ነገር እየሄደ ከሆነስ ምናልባት ልወድቅ እችላለሁ። አእምሮ የማያውቀውን ነገር አይወድም። ስለዚህ ቀላል አማራጭ ያቀርብልሃል። ስልክህን ተመልከት፣ ቪዲዮ ተመልከት፣ ጨዋታ ተጫወት። አሁን ደስታ የሚሰጥህን ነገር አድርግ ይልሃል እና ለጥቂት ጊዜ ጥሩ ስሜት ይሰማሃል። ያ የማይመች ስሜት ይቀንሳል። ነገር ግን አእምሮ አንድ ነገር ይማራል። ከዚህ ስራ ስትሸሽ ምቾት ታገኛለህ እና ያንን ባህሪ እንደገና ማደራረግ ይጀምራል። ችግሩ የሚጀምረው እዚህ ላይ ነው። አንተ ሰነፍ ስለሆንክ አይደለም። አእምሮ አጭር ጊዜ ያለውን ምቾት እየመረጠ ነው። ነገር ግን ያ አጭር ጊዜያዊ ምቾት በረጅም ጊዜ የምትፈልገውን ህይወት ሊያርቅህ ወይም ሊያሳጣህ ይችላል። ነገር ግን አንድ ነገር ማወቅ አለብህ። ብዙ ሰዎች የሚያስቡት ነገር ነው። ጥቂት በቂ ሞቲቬሽን ስለሌለኝ ነው ችግሩ ይላሉ። ያ ሞቲቬሽን በቂ አይደለም። ብዙ ፍላጎት ቢኖረኝ፣ የበለጠ ተነሳሽነት ቢኖረኝ ሁሉም ነገር ይቀየር ነበር ይላሉ። ግን እውነታው ይህ አይደለም። ሞቲቬሽን ስሜት ነው። ስሜት ደግሞ ይመጣል ይሄዳል። አንድ ቀን በጣም ተነሳሽነት ልትሆን ይችላል። ሌላ ቀን ደግሞ ፍላጎትም ላይኖር ይችላል። ህይወት በሞቲቬሽን ላይ ብቻ መመስረት አትችልም። የምትፈልገው ከዚህ የበለጠ ነገር ነው። መዋቅር ያስፈልጋል፣ ስርዓት ያስፈልጋል፣ ዲሲፕሊን ያስፈልጋል። ከተወለድክበት ጊዜ ጀምሮ ያለ ባህሪ አይደለም። በየቀኑ በምትወስናቸው ትንንሽ ውሳኔዎች የምትገነባው ነገር ነው። አንድ ትንሽ እርምጃ፣ ከዛ ሌላ ትንሽ እርምጃ፣ በመጨረሻ ትልቅ ለውጥ ይፈጥራል። ነገር ግን ሌላ ትልቅ ነገር አለ። ምናልባት አንተም የተፈጠርከው እና እየፈጠርከ ያለው ፍጹም ለመሆን መፈለግ ነው ወይም ፐርፌክሽኒዝም የምንለው። በአእምሮ ውስጥ የስኬት ምስል በጣም ግልጽ ሆኖ ይታያል። ስለዚህ ከዚያ ደረጃ በታች የሆነ ማንኛውም ነገር እንደ ውድቀት ይሰማሃል።
ስለዚህ ትጠብቃለህ፣ ሙሉ እስክትሆን ዝግጁ እስክትሆን ትላለህ። ትክክለኛው ጊዜ ሲመጣ ሁሉም ነገር ሲስተካከል ከዚያ በኋላ ጀምራለሁ እንላለን። ግን ችግሩ ያ ፍጹም ጊዜ አይመጣም። ሙሉ ዝግጁ የምትሆንበት ቀን አትጠብቅ። ምክንያቱም መጀመር ነው የሚያዘጋጀው። መጀመር ተግባር ይመጣል፣ ከዚያ ችሎታ ይጨምራል፣ በዚያ በመተማመን ይመጣል። ብዙ ሰዎች ፍጹምነትን እንደ ከፍተኛ መስፈርት ያዩታል። ግን አንዳንዴ ፍጹምነት መፈለግ የሚመስለው ፍርሃት ሊሆን ይችላል። ምክንያቱም ምንም ሳትጀምር መውደቅ አትችልም፣ ስህተት አትሰራም፣ ሰዎች እንዳይፈርዱበት ትጠነቀቃለህ። ነገር ግን ሳትጀምር ደግሞ የምትፈልገውን ውጤት ማግኘት አትችልም። እውነት እንነጋገር፣ ምናልባት አንተ የምትፈራው ስራውን አይደለም፣ ውጤቱንም አይደለም። በእውነት የምትፈራው ሞክረኸው ሲያልቅ ምን እንደሚሆን፣ ምናልባት እኔ ያሰብኩትን ያህል ጥሩ ባይሆንስ የሚለውን ነው። ምናልባት አቅም ባይሌለኝስ፣ ምናልባት ህልሜ እውን ባይሆንስ የሚሉ ጥያቄዎች ይመጣሉ። ነገር ግን አስታውስ፣ ውድቀት የስኬት ተቃራኒ አይደለም። እርምጃ ለመውሰድ ነው የስኬት ተቃራኒው። ስትወድቅ አንድ ነገር ትማራለህ። ምን እንደማይሰራ ማወቅ ትችላለህ። ልምድ ታገኛለህ። ነገር ግን ምንም ሳታደርግ ምንም አትማርም። ሁሉም ሰው የምታቀዳቸውን ስኬታማ ሰዎች ሁሉ ብንመለከት በአንተ ላይ ውድቀት አልፈዋል እና ከኛም በላይ ወድቀው ያውቃሉ። ልዩነቱ እነሱ መቀጠላቸው ነው። ትክክለኛውን ጊዜ አልጠበቁም፣ ሙሉ ዝግጁ እስኪሆኑም አልጠበቁም። በትንሽ እርምጃ ጀመሩ። የሚያደርጉትን ነገር በየቀኑ በተደጋጋሚ በማድረግ ልምድ አደረጉት። አንተ ያለህ ይህ ነው። ፍጹም ጊዜን መጠበቅ አቁም። አሁን ያለህ ጊዜ ተጠቀም። ከህልም ወደ ተግባር የሚያሸጋግርህ አንድ ትልቅ የማበረታቻ ስሜት አይደለም፣ ትንሽ እርምጃ ነው። አሁን ይህንን ውዴት እንዴት መስበር እንደምንችል እንይ። መጀመሪያ አንድ ነገር አምነህ ተቀበል። ሁልጊዜ ለመስራት ፍላጎት ላይኖርህም። አንዳንድ ቀን ድካም ይሰማሃል። ለመጀመር አትፈልግም፣ ለመሸሽ ትፈልጋለህ። ይህ የተለመደ ነው። ልዩነት የሚፈጥረው ግን ምን ያህል ተነሳሽ እንደሆንክ ሳይሆን ፍላጎት በሌለ ጊዜ ምን እንደምታደርግ ነው። በማይመች ጊዜ አንድ ትንሽ እርምጃ ስትወስድ አይምሮህ አዲስ ነገር ታስተምረዋለህ። ይህ ነገር አስፈሪ አይደለም፣ መጀመር ትችላለህ የሚለውን። በየጊዜው የመጀመር ኃይልህ ይጨምራል። ዲሲፕሊን እንደ ጡንቻ ነው። በልምድ ያድጋል፣ ያለ ልምድ ይከስማል። ነገር ግን አንድ ትልቅ ስህተት አትስራ። ህይወትህን በአንድ ሌሊት ለመቀየር አትሞክር። ብዙ ሰዎች እዚህ ላይ ይሳሳታሉ። ከነገ ጀምሮ ሁሉ ነገር ቀይራለሁ ይላሉ። ጠዋት 11 ሰዓት ላይ እነሳለሁ፣ 2 ሰዓት እማራለሁ፣ ሙሉ ስልኬን እተዋለሁ፣ ሁሉንም ልማድ እቀይራለሁ። ነገር ግን ከጥቂት ቀናት በኋላ ወደ ቀድሞ ልማዳቸው ይመለሳሉ። ምክንያቱም ለውጥ በትልቅ ውሳኔ አይጀምርም፣ በትንንሽ ድግግሞሽ እንጂ። ዛሬ 10 ደቂቃ ብቻ አድርገው፣ አንድ ገጽ አንብብ፣ አንድ ትንሽ ስራ ብቻ ጨርስ። ዓላማው በዛሬ ቀን ታላቅ ውጤት ማግኘት አይደለም። ዓላማው ለአይምሮ እኔ እንደዚህ ያለ ሰው ነኝ ብለህ ማሳየት ነው። አንድ ሌላ ነገር ማወቅ ያለብህ፣ ብዙ ጊዜ ሰዎች ችግሩን የፍላጎት እጥረት ነው ብለው ያስባሉ። የበለጠ ጠንካራ መሆን አለብኝ፣ የበለጠ ራሴ መቆጣጠር አለብኝ ይላሉ። ግን አንዳንዴ ችግሩ ራሳችን ሳንሆን አካባቢው ነው። አካባቢ ከምታስበው በላይ በባህሪ ላይ ተጽዕኖ ያደርጋል። ስልክ ካጠገብህ ከሆነ ሰውን ለመመልከት የመፈለግ እድልህ ይጨምራል። በምትሰራበት ቦታ የተዝረከረከ ከሆነ አይምሮ የተበታተነ ሊሆን ይችላል። በዙሪያው ብዙ መዘናጊያዎች ካሉ ትኩረት ለመበተኑ ቀላል ይሆናል። ይህ የፍላጎት ችግር ብቻ አይደለም፣ የዙሪያ ከሚገኙ ትኩረትን የሚወስዱና የሚያዘናጉ ነገሮች ውጤት ነው። ስኬታማ ሰዎች ከሌሎች የበለጠ ፍላጎት ስላላቸው ብቻ አይደለም፣ የሚያግዛቸው ስራ ስለፈጠሩ ነው። ፈተናቸውን ያስወግዳሉ፣ ለማተኮር የሚችሉበትን ቦታ ይፈጥራሉ። ጥሩ ምርጫ ማድረግ ቀላል እንዲሆን ህይወታቸውን ያዘጋጃሉ። አንተም ይህን ማድረግ ትችላለህ። ስልክህን በሌላ ክፍል አስቀምጥ፣ አስፈላጊ ያልሆኑ ኖቲፊኬሽን አጥፋ፣ በምትሰራበት ቦታ አስተካክለው። በየቀኑ ለትኩረት የሚሆኑ ጊዜ መደብ። ያንን ጊዜ እንደ አስፈላጊ ነገር ጠብቀው። ምክንያቱም መዘናጋትን በምታስወግድበት ጊዜ ለአስፈላጊው ስራ የምትጠቀምበትን ኃይል ይሆናል። ነገር ግን አንድ ነገር አትርሳ። ስትጀምር መጀመሪያ ጥሩ አይሆንም። የመጀመሪያው ስራ ፍጹም አይሆንም። የመጀመሪያው ሙከራ ምርጥ አይሆንም። ይህ መደበኛ ነው። ሁሉም ባለሙያ አንድ ቀን ጀማሪ ነው። ሁሉም ታላቅ ስራ መጀመሪያ እንደ ጥሬ ሀሳብ ነበር። አሁን ያለ ፍጹም መሆን አይደለም፣ ያለብህ መጀመር ነው። የምትገነባውን ነገር የምታየውን ልማድ ነው። ጥራት በኋላ የሚመጣ ነገር ነው። በቋሚነት ግን መጀመሪያ ያስፈልጋል። በዚህ ጉዞ ውስጥ አንዳንድ ቀናቶችን ትሄዳለህ፣ አንዳንድ ቀን ትወድቃለህ፣ አንዳንድ ቀናት እተወዋለሁ ብለህ ታስባለህ። ይሄ ግን የለውጡ አካል ነው። ሂደት ውስጥ ቀጥተኛ መንገድ አይደለም። አንድ መጥፎ ቀን ወደ መጥፎ ሳምንት እንዲቀየር አትፈቅድለትም። ይህ አንድ ስህተት በተለያየ ምክንያት አታድርገው። ተመለስ፣ እንደገና ጀምር። ምክንያቱም ዋናው ሚስጥር መቼም አለመውደቅ አይደለም፣
ከወደክ በኋላ እንደገና መነሳት ነው። ከሁሉም በላይ ራስህን መጥላት አቁም። ብዙ ሰዎች ሌላ ቀን ሲያባክኑ ራሳቸውን ይወቅሳሉ። ለምን እንዲህ ነኝ? ለምን መጀመር አልቻልኩም? እና ሌሎችን እንደ መመልከት ያዩታል። ነገር ግን ራስህን መውቀስ እና ከሌሎች ጋር ማወዳደር ለውጥ አያመጣም። ጥፋተኝነትህንም አያሳንሰውም። ራስን መጥላት አያሻሽልህም። አንዳንድ ቀን ራስህን እየቀጣ የችግሩን ክብደት እጨምራለሁ እንጂ ለውጥ አናመጣም። ይልቁንስ ራስህን እንደ ጓደኛ አናግር። አንድ ጓደኛ ዛሬ ስህተት ቢሰራ ምን ትለዋለህ? በእርግጠኝነት ነገ እንደገና እንዲሞክር ትመክረዋለህ። እንግዲያው ለራስህም እንዲሁ በል። ይህ ራስን ማታለል አይደለም። ይህ ዛሬ ለመቀጠል ለራስህ የምትሰጠው እድል ነው። ዛሬ ያሳካውን ሁሉ ላትጨርሰው ትችላለህ። የጀመርነው ሁሉ ላያልቅ ይችላል። ሁሉንም እቅድ ላታሳካውም ትችላለህ። ግን አንድ ትንሽ ነገር አድርግ። አንድ ገጽ አንብብ፣ 5 ደቂቃ ስራ፣ አንድ ትንሽ እርምጃ ብቻ አስኪደው። ምክንያቱም ያ ትንሽ እርምጃ ለአእምሯችን አንድ መልእክት ይልካል። እኔ መቀየር የምችል ሰው ነኝ የሚለውን እና ያንን ትንንሽ እርምጃ ነገ እንደገና ስትደግመው እምነትህ ይጨምራል፣ ችሎታህም ይጨምራል። እንደ አዲስ እንደመሆን ትጀምራለህ። አንድ ቀን ወደኋላ ትመለከትና እንዴት እዚህ ደረስኩ ትላለህ። ምክንያቱም ለውጥ በአንድ ትልቅ ቀን አይፈጠርም። በየቀኑ በምትወስዳቸው ትንንሽ ውሳኔዎች ይገነባል። አንድ ቀን ከምታስበው በላይ ትለወጣለህ። ለረጅም ጊዜ ያለህን ህይወት በማሰብ አሳልፈሃል። አሁን ግን ራስ ላይ መስራት የምትጀምርበት ጊዜ ነው። ነገ አይደለም። ትክክለኛው ጊዜ ሲመጣም አይደለም። አሁን ነው። አንድ ቀን በአንድ ቀን፣ አንድ ውሳኔ በአንድ ውሳኔ፣ አንድ ትንሽ እርምጃ በአንድ ትንሽ እርምጃ። ህይወት የሚቀየረው እንዲህ ነው። ህልም እውነት የሚሆነው በትንንሽ ተደጋጋሚ ምርጫዎች ነው። አንተ ለራስህ ካሳየኸው በላይ ብዙ አቅም አለ። ነገር ግን ማንም ሰው ለአንተ ይህን ሊያደርግልህ አይችልም። ይህ ሩቲን የምትሰራበት አንተ ብቻ ነህ። አንተ የተሰበርክ ሰው አይደለህም። ተስፋ የሌለህም አይደለም። በቀላሉ ልክ እንደ ብዙ ሰዎች ህይወትህን በማይለወጡና በማይጠቅሙ ልማዶች ውስጥ የታሰርክ ነህ። እና ልማዶቹ ሊቀየሩ ይችላሉ። ቀላል አይሆንም። ምቾት ላይ ስትህ ይችላል። ግን ዋጋ ያለው ነገር ነው። ምክንያቱም ከዚህ ትግል በኋላ ሁልጊዜ ስትመኝ የነበረውን ሰው ታገኘዋለህ። ያ ሰው የሚያልም ሰው ብቻ አይደለም፣ የሚያደርግም ሰው እንጂ። መልካም ጊዜ።